በዛሬ ቪዲዮአችን ተምሌላችሁን 10 እጥፍ ሊያሳድግላችሁ የሚችል የሚገርም አፕሊኬሽን ይዤላችሁ መጥቻለሁ። ለዩቲዩብ ክሬተር አብዛኞቻችን የምንቸገርበት ነገር ነው። ረጅም ሰዓት አጥፍተን ተምሌሉን ከሰራ ነው በኋላ ብዙ ጊዜ ኳሊቲ አይኖረውም። ደግሞ እንደምናስበው ደግሞ ክሊክ ስሩ ሬት ይዞ አይመጣም፣ ወይም ደግሞ እንደምናስበው አይነት ቪው ደግሞ ይዞልን አይመጣም። ስለዚህ በዛሬ ቪዲዮአችን ተምሌላችሁን ባልጠበቃችሁ ደረጃ ጥሩ ይሆናል ብዬ አስባለሁ። ሃይ ዮሲያስ እባላለሁ። ዲጂታል ማርኬተር ነኝ። ዲጂታል ማርኬቲንግ ነኝ እኔ ያለ ረጅም የሚባል ጊዜያትን ባልቆይ ከሁለት ሰዎች በላይ ኮንሰልት አድርጌያለሁ። አሁን ላይ ደግሞ የተለያዩ ኦንላይን ቢዝነሶችን በመስራት ላይ ይገኛለሁ ማለት ነው። ከኔ ጋር ከዚህ በኋላ በሚኖርን ጆርኒ ስለ ኦንላይን ቢዝነሶች እያንዳንዱ ነገር ብሬክዳውን አድርገን የምናይ ይሆናል ማለት ነው። ሌትስ ጎ ወደ ቪዲዮ። በመጀመሪያ ላይትሩም የሚባል አፕሊኬሽን አለ። እሱን እንከፍተዋለን። ከአዶቤ ፕሪሚየም ካምፓኒዎች ውስጥ ካሉ አፕሊኬሽኖች መካከል አንዱ ነው። እንደዚህ ላይ ያመጣላችሁ ይችላል። ሳይን አፕ ካላረጋችሁ ሳይን አፕ አድርጉ። እንዲሁም ደግሞ ፕሮ ቨርዥን አለው። ፕሮ ቨርዥኑም ቴሌግራም ቻናል ላይ አስቀምጥላችኋለሁ። አሁን ግን ወደ ተምሌል አጀስትመንት እንሂድ። በመጀመሪያ እዚህ ጋር እንደምታዩት ፎቶዎች አሉ። አንዱን ክሊክ ታደርጉታላችሁ። ለዛሬ የመረጥኩት ይሄኛውን ፎቶ ነው። እዚህ ጋር የሚመጣላችሁ ቱሎች አሉ። እዚህ ጋር እንደምታዩት እንግዲህ ይሄ ወርኪንግ ሰርፌሱ ነው። ላይትሩም የምንሰራበት ሰርፌስ ነው። ከዛ በኋላ ቀጥታ የምንሄደው ኤዲት የሚለው ጋር ነው ማለት ነው። ኤዲት የሚለው ጋር ከገባን በኋላ እዚህ ጋር እንደምታዩት እንግዲህ ብዙ ኦፕሽኖች አሉ። ቀጥታ ግን እኛ የምንፈልገው ኢፌክት የሚለውን ነው። ኢፌክት የሚለውን ክሊክ እናደርጋለን። ከዛ በኋላ እዚህ ጋር 3 አማራጮች ነው ያሉን። ምንድነው የምናደርገው? ቴክስቸሩን 75 አካባቢ እናደርገዋለን። ያው ቴክስቸሩን 75 አካባቢ እናደርገዋለን። እንደ ፎቶአችሁ አይነት አጀስት ማድረግ ትችላላችሁ። እንደ ከለር ግሬዲንጉ እንደ ፎቶአችሁ አይነት ጀስት ቢጫ ነገር ከሆነ ትንሽም ጨመር ቀነስም እያያችሁ ማለት ነው። ጀስት አጀስት ማድረግ ትችላላችሁ በዛ መንገድ። ሁለተኛው ደግሞ ክላሪቲ ነው። ክላሪቲም የሆነ ፈካ ነገር ያደርገዋል። አዶቤ ፎቶሾፕ ላይ እንደዚህ አይነት ነገር ብዙ ጊዜ ታያላችሁ። ጀስት ፈካ ነገር ያደርገዋል። ላይትሩም ደግሞ ሌላኛው ጥቅሙ ምንድነው? ቢፎር እና አፍተሩን ማየት ትችላላችሁ። አሁን እዚህ ጋር ትንሽ ለውጥ አለው እንደምታዩት ማለት ነው። ኤንዜን ዴዝ ነው። ዴዙን -10 እናደርገዋለን። ያ ዴዙን በዚህ መንገድ -10 እናደርገዋለን እንደምታዩት። ከዛ እንደዚህ ይሆንልናል ማለት ነው። ከዛ ሁለተኛ ደግሞ የምናደርገው ከለር ውስጥ እንገባለን። ከለር ውስጥ ከገባን በኋላ ቀጥታ የምንሄደው ቫይብራንሲውን 100 እናደርገዋለን ማለት ነው። በዚህ መንገድ አጀስት እያደረግን ነው። እንግዲህ ቢፎር እና አፍተሩን እያያችሁ ቢፎር እና አፍተሩን እየመለሳችሁ ማየት ትችላላችሁ። ከዛ በኋላ ቀጥታ የምንሄደው ተመልሰን አሁን ኢፌክት ውስጥ እንገባለን። እንደምታዩት እዚህ ጋር ትንሽ ፊቴ ጋር ዋርም አፕ ነገር ሆኗል አይደለ? ጀስት እንደ ባክግራውንዱ አይሆንም። ሁሉም ነገር ባክግራውንዱ ላይ እንደምትሰሩት ፊታችሁ መሆን የለበትም። ጀስት ባክግራውንዱ ሻይን ነገር አድርጎ ወይም ደግሞ ትንሽ በራ ነገር ብሎ ጀስት ግን ፊታችን ላይ የሆነ ዋርም አፕ ነገር ይታያል። የሆነ ያልተስተካከለ አይነት አጀስትመንት አይነት ነገር ማለት ነው። ይሄን በቀላሉ ፊክስ የምታደርጉት እዚች ጋር እቺኛዋ ከኤዲት አጠገብ ሁለተኛዋ ኦፕሽን አለች። እሷን ትንኩታላችሁ። ከዛ እዚህ ጋር ፕላስ የሚለው ምልክት አለ። ከዛ እዚህ ጋር ራዲያል ግራዲየንት የሚለውን ትመርጣላችሁ። ራዲያል ግራዲየንት ለምንድን ነው የሚጠቅማችሁ? ስፔሲፊክ የሆነ ፕሌስን አጀስት እንድታረጉ ይረዳችኋል። የተለየ ቦታ እናንተ አጀስት ማድረግ የምትፈልጉት ለብቻ ቦታ ላይ አጀስት እንድታረጉ ይረዳችኋል። ክሊክ እናረጋዋለን። ከዛ በኋላ እዚህ ጋር እንደምታዩት ይሄ ምልክት ይመጣልናል። ከዛችን ክሊክ ነው የምናረገው። ለማንቀሳቀስ እንግዲህ መሃሉን መጠቀም እንችላለን። ከዛ ቀጥታ የምናመጣው ፊቴ ጋር ነው። ቅድም እንዳየነው ትንሽ ዋርም አፕ ነገር ስለሆነ ማለት ነው። ከዛ ፊቴ ጋር እናመጣዋለን። ጀስት ከዛ ኢፌክት ውስጥ እንገባለን። ኢፌክት ውስጥ ከገባን በኋላ የምንቀንሰው እዚህ ውስጥ ክላሪቲውን ብቻ ነው። ክላሪቲውን ብቻ ኢንክሪዝ እናደርገዋለን። ምክንያቱም የፈለግነው ጀስት ፊታችን ጋር ትንሽ ዋርም አፕ እቺ ጋር ትንሽ መቀነስ እንችላለን። ድጋሚ ማድ ማድረግ እንችላለን እጃችንን ሙሉ እንዲነካ ከፈለግን። ጀስት ግን ይሄ በቂ ነው አጀስት ለማድረግ ማለት ነው። ልክ በዚህ መንገድ አጀስት ካደረጋችሁት በኋላ ፊታችሁን ላይ ያለውን ደግሞ አጀስትመንት በዚህ መንገድ ማስተካከል ትችላላችሁ። ከዛ ክላሪቲውን እናደርገዋለን 75 እናደርገዋለን ማለት ነው። ኢማጂን ተምሌላችን በዚህ መንገድ ፏ ብሏል ማለት ነው። ብዙ ጊዜ ተምሌሉን አይታችሁት ከሆነ መጀመሪያ ሲሰራ ብዙ ኳሊቲ አይኖረውም። ምክንያቱም ጀስት የምንሰራው በስልካችን ስለሆነ ብዙ ኳሊቲ አይኖረውም። እንደምታዩት ቢፎሩ እንደምታዩት ማለት ነው። ከዛ አፍተር ላይ ሲመጣ ደግሞ በዚህ መንገድ ሆኗል። ኢቭን ጀስት ላይክ እንደ ፎቶሾፕ አይነት ነገር ሆኗል። ጀስት በፎቶሾፕ የተሰራ አይነት ኢፌክት ነው የሚመስለው። ስለዚህ በዚህ መንገድ መጠቀም ትችላላችሁ ማለት ነው። ጀስት እዚህ ጋር አሁን እዚያ ሴቭ የምትሏን ሼር የምትሏን ምልክት ስትነኳት ሴቭ ቱ ኮፒ ዲቫይስ
ከዛ ወደ እንትናችን ወደ ዲቫይሳችን ሴቭ ያደርግልናል። ወደ ጋለሪ ማየት ከፈለግን በዚህ መልኩ እናየዋለን ማለት ነው። አይኖ በጣም እንደሚጠቅማችሁ ጀስት አንድ ነገር ልንገራችሁ። ሞር ኦቨር ስልካችን የማይሰራው ነገር የለም። 3D ኤዲቲንግ ብትሉ አላይት ሞሽን አለ። ታምሌልን ብትሉ ሉክ ላይክ ፎቶሾፕ ላይ የሚሰሩ ነገሮችን በላይትሩም መስራት ትችላላችሁ። ፒክሳርቶች አሉ፣ ካንቫ አለ። ዋትኤቨር ኤኒ ታይፕ ኦፍ ቲንግ ተጠቅማችሁ ግን ባላችሁ ነገር የሆነ ነገር ክሬት ማድረግ ትችላላችሁ። ኤግዛምፕሏን እኔ ታምሌልም የምሰራው ቪዲዮም የምቀርጸው ኤንዜን ደግሞ ኤዲትም የማደርገው በስልኬ ነው። ኖርማሊ ፒሲ ምናምን አልጠቀምም። ጀስት ግን አክሰሱ ሳይኖረኝ ቀርቶ አይደለም። ፖይንቱ ባላችሁ ነገር ምን ያትሰራላችሁ የሚለው ነገር ነው። ጀስት ላይክ በዛ ነገር ምንም የማትሰሩበት ከሆነ ወር ደግሞ በስልኩ ምንም እየሰራችሁበት ካልሆነ ላፕቶፕም ቢኖራችሁ ኖርማሊ አትሰሩም። አብዛኛውን ጊዜ ስለማይ ነው ኤንዜን ኮሜንቶችን ማጠገብ እኔ ዝግጁ ነኝ ግን ላፕቶፕ ይጎለኛል ምናምን። ጀስት እንደዚህ አይነት ኮምፕሌን ለራሳችሁ አትስጡት። ባለኝ ነገር ምን ያህል ተጠቅሜበታለሁ፣ ምን ያህል እየሰራሁበት ነው፣ ምን ያህል ደግሞ ኢፌክቲቭሊ ደግሞ ያንን ነገር በደንብ እያደረኩት። ኢቭን ኢፍ እኔ ዲጂታል ማርኬቲንግም ስማር ዩቲዩብ ቻናሎችን ማኔጅ ሳረግ አንዳንዴ ነው የተለያዩ ፍሪላንሲንጎችን ስሰራ ኦልዌይስ የምጠቀመው ስልኬን ነው። ኢቭን አሁን ላይ ደግሞ በጣም ቀላል ነው። እንደፈለጋችሁ የትም ቦታ ይዛችሁት መስራት ትችላላችሁ። ኢቭን ካፌ ቁጭ ብላችሁ ቡና እየጠጣችሁ ሊሆን ይችላል፣ ኦር ላይብረሪ ቁጭ ብላችሁ ኢቭን ክላስ እንኳን አስተማሪ ምናምን ባይመጣ ኤንዜን ደግሞ ቤትም ስትሆኑ በፈለጋችሁ ሰዓት ኤዲት ማድረግ ትችላላችሁ። አክሰሲቢሊቲውም በጣም ከፍ ያለ ነው። በላፕቶፕ የሚሰሩ እያንዳንዱ ነገሮች በስልክ ይሰራሉ። ጀስት ግን ስታርት ነው በቃ ዋናው ነገር የመጀመሪያው እርምጃ ነው። ከዛ በኋላ ምንም ነገር መሻሻሉ አይቀርም። ኦኬ ዛሬ ነገ ኤንዜን አጌን ከዛ በኋላ መሻሻሉ አይቀርም። ዶንት ብሌም በቃ ኤኒ ታይፕ ኦፍ ቲንግ ብሌም አታርጉ። ኮንተንት ክሬት ማድረግ ከሆነ ጀስት ጀምሩት። ፍሪላንስ ማድረግ ከሆነ ጀምሩት። ኤንዜን ኤኒ ታይፕ ኦፍ ቲንግ መስራት ከሆነ ጀምሩት። ማንም ተነስቶ የእናንተን አይጀምርላችሁም። አይ ቲንክ በጣም ብዙ ነገር እንዳገኛችሁበት ተስፋ አደርጋለሁ። ኦንላይን ቢዝነሶች ላይ ኖሌጅ እንዲኖረኝ ይፈልጋሉ የምትሉ ልጆች ከዚህ በፊት ስለ ኦንላይን ቢዝነስ የሰራሁት ቪዲዮ አለ። ቀጣይ ቪዲዮ ላይ ምን እንድሰራላችሁ እንደምትፈልጉ ኮሜንት ላይ አስቀምጡልኝ። ቀጣይ ቪዲዮ እስክንገናኝ ባይ።